ጌታ ከሊቶስጥራ እስከ ቀራንዮ ከጲላጦስ አደባባይ እስከ ቀያፋ ግቢ በጡጫና በጥፊ በስድብና በርግጫ በብዙ መንገላታቱ ሳያንሰው 300 ረዣዥም እሾህ ያለው አክሊል በራሱ ላይ ደፍቶ በደም ላብ ፊቱን መጋረዱ 6666 ጅራፍ ወርዶበት ጀርባው መተልተሉ ስላለፈው የሰው ልጆች ኃጢአት ብቻ ሳይሆን ለዛሬም ጭምር የተከፈለ ሕያው ካሳ ነው። 120 ጊዜ በድንጋይ ፊቱን በጥፊ መመታቱ 42 ጊዜ እግሩን በዱላ መቀጥቀጡ 80 ጊዜ ጽሕሙን መነጨቱ የረጋ ደም በአፉ እስኪሞላ ድረስ 72 ጊዜ አፉን በጡጫ መመታቱ ይህም ሁሉ ሳያንስ 7 ክንድ ከስንዝር እርጥብ መስቀል ተሸክሞ 65 ጊዜ በምድር ላይ እየወደቀ እየተነሳ ወደ ራስ ቅል ስፍራ መወሰዱ ኢየሱስ ክርስቶስ ዛሬም ላንቺ ለኔ ለሁላችን ያለውን ጥልቅ መለኮታዊ ፍቅር የገለጸበት የዘላለም ቤዛነት ነው። ምድርን በአበቦች ሰማይን በከዋክብት ያስጌጠ ቸር ጌታ እርቃኑን በወንበዶች መሃል መሰቀሉ ከአእምሮ በላይ ነው። ውሃን ካለት ላይ አፍልቆ ያጠጣ ሩሩህ አባት ተጠምቶ ሳለ መራራ ሐሞትን መጎንጨቱ የትዕግስቱ መጠን ዳርቻ አልባ ስለሆነ ነው። አንገቱን አዘንብሎ በሸላቾቹ ፊት እንደሚታረድ ጠቦት አሰቃቂውን የመስቀል ሞት ጨክኖ በመሞት ጎኑን በጦር መወጋቱ እግዚአብሔር ለሰው ልጆች ያለውን የፍቅር መጠን ምን ያህል መሆኑን ማሳያ ሚዛን ነው። በልጁ ሞት ልጆች ተብለን እንድንጠራ እንዲህ ያለውን ክብር ያደለን አባትና አምላካችን እግዚአብሔር ከምድር እስከ አርያም ስሙ ለዘላለም ከፍ ይበል። አንዳንዶቻችን ስለ ኢየሱስ ሞትና የደም ካሳ ሲታወጅልን ስለ ቀደመ ሰዎች የተከፈለ ዋጋ ስለ ጥንቱም ኃጢአት ብቻ የተፈሰሰ ደም አድርገን በሩቅ እንመለከተዋለን። ወገኖቼ በጣም እናስተውል። የኢየሱስ ደም ሕያውና ትኩስ መስዋዕት ነው። ዛሬም ለምንፈጽመው ኃጢአት ከአብ ከወልድ ከመንፈስ ቅዱስ ጋር መታረቂያችን መጽደቂያችን በመስቀል ላይ የፈሰሰው ደም ነው። መጽሐፍ ቅዱስ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ይጎድሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንደው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው በማለት በሮሜ መልእክቱ ምዕራፍ 3 ቁጥር 23 እስከ 26 በግልጽ